የመጨረሻ ጨዋታ ነው። የምድብ የበላይነትን ለማግኘት እንደላለም መንግስቱ፣ ሰይፈዲን ኡመር፣ አማኑኤል ጉታና እንየው ስለሺ ወደ ቋሚ አሰላለፍ ገብተዋል። ጆርጂያን ኦሞንዲ በግብ ጠባቂነት ይሰልፋል። ሞስስ ኦቾላ፣ ኔቪል ወፉላ። በርካታ ተመልካች በአበበ ቢቂላ ስቴዲየም ተገኝቶ ብሔራዊ ቡድኑን እያበረታታ ይገኛል። ዳዊት ካሳው፣ እንየው ስለሺና ሁሴፋ ፊት መስመሩን ይመራሉ። ጨዋታውን አርምስትሮንግ አስጀምሮታል። የመጀመሪያ ኳስ ተመስገን ከበደ በእያንዳንዱ ጨዋታ ሊባል በሚችል ደረጃ ጎሎችን የሚያስቆጥር ተጫዋች ነው። ከረጅም ርቀት ኳሶችን አክሮ መምታትም ይታወቃል። ቢኒያም አብርሃ ቀላል ኳስ የተገኘው ግን የመጀመሪያ ሙከራ ነው ለኢትዮጵያ ብሔራዊ ቡድን። ጨዋታው ከተጀመረ 5 ደቂቃዎች ተቆጥረዋል። በአብዛኛው የኬንያ ብሔራዊ ቡድን የኳስ ቁጥጥር የተመለከትንበትና ኤፌሶን ኪዳኔ፣ ቢኒያም አብርሃ፣ ሁሴፋ ሻፊ ኳስ ነው ያቀበለው። ሁሴፋ ሻፊ 1 ለ1 ተገናኝተዋል። ሁሴፋ ሻፊ ሁሴፋ ሻፊ ግሩም ኳስ ነው። ሩቁ ቋሚ ላይ የሞከረው ግን ለጥቂት ነው የግቡን ቋሚ ታኮ ኳስ ወደ ውጪ የወጣው። ምንም እንኳን ወደ ግማሽ ፍጻሜ ቢያልፍም ጎል ማስቆጠር አንደኛ ደረጃን ይዞ ማጠናቀቁን ማረጋገጥ ይጠበቅበታል። ስለዚህ የተሻለውን አማራጭ ሁሴፋ ማየት ቢችል ይገባው ነው። ቸርነቱ ፋይሳ ቅጣት ምቱን ለመምታት ተዘጋጅቷል። አምበሉ ቢኒያም አብርሃ ምክል ጣል አድርጎ የተመለሰው ውጤቱን እንመለከታለን። በረጅሙ ቀጥታ አክርሮ ወደ ጎል የሚመታ ይመስላል። ቸርነቱ ፋይሳ ግን ቀላል ኳስ ነው። ጆርጂያን ኦሞንዲ የኬንያ ግብ ጠባቂ በቀላሉ ነው ኳሱን የተቆጣጠረው። አሰልጣኝ ቤንዚመር ሁለቱን የመሃል ተከላካዮች ጥምረት ለመስበር አልፈለጉም። ሁለቱ የመስመር ተከላካዮች ብዙ ጫና ነበረባቸው፣ ማጥቃት፣ መከላከል። በተለይም ደግሞ የሶማሊያ ጨዋታ ብዙ ድካም እንደነበረው ይታወሳል። ቢኒያም አብርሃ፣ ቢኒያም ለቅዱስ ዳዊት፣ ቅዱስ ዳዊት ሁሴፋ ወይም ቢኒያም አብርሃ ኳሱ ላይ አልደረሱም። ግን በእንየው ቢኒያም አብርሃና ዳዊት ካሳው መካከል የነበረው ቅንጅት የሚያስገርም ነው። ከመስመር ዳዊት ካሳው አሻገረ። ቢኒያም አብርሃ፣ እንየው ጥሩ የቡድን ስራ ነው። መግባባታቸውን፣ ደረጃውን፣ ከፍታውን የሚያሳይ 1-2 ተቀባብለው ነው ለዳዊት ካሳው ያቀበሉት። ሁሉም ከፍተኛ አመራሮች በፌዴሬሽኑ በኩል ከፕሬዝዳንቱ እስከ ምክትል ፕሬዝዳንት ተገኝተዋል። ናታን አቾላ ግሩም ኳስ ነው። ትንሳኤ መንግስቱ የምድቡ አንደኛ ሆኖ ማጠናቀቅ ብቻውን ደግሞ ዋስትና ላይሰጥም ይችላል የመጨረሻ አሸናፊ ለመሆን። ዳዊት ካሳው፣ ቢኒያም አብርሃ ግሩም ኳስ በቀኝ መስመር በኩል ዳዊት ካሳው የሚቀበለው ተጫዋች ቢኒያም እንየው። ዳዊት አንድ ደረጃ መግፋት ቢችል በጣም አሪፍ ነበር። ግን በቢኒያም አብርሃና ዳዊት ካሳው መካከል ግሩም ግንኙነት ተመልክተናል። አልፎ አልፎ የኢትዮጵያ ብሔራዊ ቡድን በኬንያ የግብ ክልል እየደረሰ ድሎችን ለመፍጠር ሙከራ ያደርጋል። የኢትዮጵያ ብሔራዊ ቡድን በቁመት ዘለግ ያሉ ተጫዋቾች የማዕዘን ምቱ ለመግጨት እየተዘጋጁ ነው። ቢኒያም አብርሃ የማዕዘን ምቱን አሻገረው። ግን ግብ ጠባቂው ጆርጂያን ኦሞንዲ፣ ሰይፈዲን ኡመር ወደ መሃል ገብቶ ለዳዊት ካሳው፣ ዳዊት የሚቀበለው ተጫዋች እየፈለገ ነው። ሰይፈዲን ጥፋት ሰርቶበታል። ኤዩጂን ኦቼንግ ጥፋት ሰርቷል። የመጀመሪያው ቢጫ ካርድ ለኬንያ። ሰይፈዲን ከዳዊት ጋር ግሩም መግባባት ነው ያሳዩት። ምናልባት በዚህ ቦታ ላይ በቋሚነት ሲሰለፍ የነበረው ቢኒያም አብርሃ ቅጣት ምቱን ለመምታት ተዘጋጅቷል። ቢኒያም በቀጥታ ወደ ጎል ነው የመታው። ግን በግቡ አግዳሚ በርቀት ነው ወደ ውጭ የወጣው። አበበ ቢቂላ ስቴዲየም የዚህን ውድድር የምድብ 1 ጨዋታዎችን እያስተናገደ ነው። የኢትዮጵያ ብሔራዊ ቡድን የተመስገንን ግድግዳ ሰርተው ቆመዋል። ኦቼንግ እንየው መልሶታል። የመጀመሪያው አጋማሽ ተጠናቋል። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ዳዊት ካሳው ጨዋታውን አስጀምሯል። ሁለተኛው አጋማሽ ሲጀመር
አሰልጣኝ ቤንዚመር እኔው ስለሽን አዳጊዎች ላይ መስራታቸው ትልቁ ጠቀሜታው ለብሔራዊ ቡድኑም የሚተርፍ ይሆናል። ሁዜፋ ሻፊ ሁዜፋ ሻፊ ሁዜፋ ኦ ግሩም ኳስ ነበረ። ብሩክ ይላቸው ኦቼንግን ሊቀበለው የሚችል ተጫዋች አልነበረም። ዳዊት ካሳው ለሰይፈዲን ግሩም ኳስ ሰይፈዲን በቀጥታ የመታውን ጆርጂያን ኦሞንዲ መልሶታል። ምናልባት በዚህኛው መስመር ሁዜፋ ሻፊ ነበረ ለሱ በቀጥታ የተለካ ኳስ። አራተኛ ጨዋታ ነው በተከታታይ የመጀመሪያውን ጨዋታ ካደረገ በኋላ አላደረገም። በተከታታይ ነው ጨዋታዎችን ያደረገ የሚገኘው። ቅጣት ምቱ ደካማ ቅጣት ምት ነው። ደጋፊዎች አሁንም ብሔራዊ ቡድኑ እስከ መጨረሻ ድረስ ጎል እንዲያስቆጥር ድጋፉን ቀጥሏል። ይሄ የሚበረታታ ነው። ለየት ያለ ድባብ ካሊድ ብሩክ ይላቸው ሁለት ሶስት ተጫዋቾችን አለፈ። ብሩክ ለሁዜፋ ሻፊ ሁዜፋ ለቢኒያም አብርሃ ቢኒያም ለዳዊት ካሳው ዳዊት ካሳው በደቡብ ሱዳን ላይ ሃትሪክ፣ ሶማሊያ ላይ 2፣ ሩዋንዳ ላይ 1 ጎል በምድቡ የመጨረሻ ጨዋታ የኬንያንን መረብ ደፍሯል። በአራተኛ ጨዋታ 7ኛ ጎሉን አስቆጥሯል። ዳዊት ካሳው የኢትዮጵያ ብሔራዊ ቡድን በተቸገረበት ጨዋታ ሁነኛ የጎል ምንጭ መሆኑን አሳይቷል። አሁን የኬንያ መረብ ተደፍሯል። ከዚህ በኋላ ጎል ማስቆጠር ስላለበት የኢትዮጵያ ብሔራዊ ቡድን አጥቂዎች በኬንያ ሳጥን ውስጥ ስፔስ ሊያገኙ ይችላሉ። በትክክል ወደፊት የሚሳቡ ተጫዋቾች ከዚህ በኋላ በኬንያ በኩል ይኖራሉ። የዳዊትን ጥራት ግን ማድነቅ ምን አይነት ተጫዋች ነው! ቃላቶች ያጥሩሃል እንዲህ አይነት ተጫዋቾችን ለማሞገስ ዘላለም። ጎሎቹን ያስቆጠረባቸው ከመጀመሪያው ጨዋታ ጀምሮ ጎሎቹን ያስቆጠረባቸውን መንገድ ተመልከት። በሁለቱም እግሩ ጎሎቹን ያስቆጥራል፣ በጭንቅላቱ ያስቆጥራል። እንደዚህ አይነት ደግሞ ከጠባብ አንግል ነው ሩቁ ቋሚ ላይ ኳሱን መጥቶ ማስቆጠር የቻለው። በአዲስ አበባ አበበ ቢቂላ ስቴዲየም የሚገኝን ተመልካችን ማነቃቃት የቻለ ጎል ነው ዳዊት ካሳው ያስቆጠረው። በዚህ ውድድር 7ኛ ጎሉን አስቆጥሮ በከፍተኛ ጎል አስቆጣሪነት እየመራ ይገኛል። ከሶማሊያ ብሔራዊ ቡድን ጋርም ወደ ጎልነት የሚቀየሩ እድል ከፍተኛ ይሆናል። ኳሱን ሙሉ በሙሉ አላገኘም። ሊመጣ የሚችልን የማጥቃት ጫና ለመቋቋም እንደዚህ አይነት ተከላካዮች ያስፈልጋሉ። ለአየር ላይ ኳስ ፍልሚያም የተዘጋጁ ናቸው። 1 ለ1 መሬት ለመሬት የሚደረግንም ትግል ማሸነፍ ይችላሉ። ሁዜፋ ሻፊ ለዳዊት ነበረ ሄዱ ነው የሚወዳደሩት። ግን አሁንም ለእግር ኳስ ያላቸው ፍቅር የሚደንቅ ነው። ቢኒያም አብርሃ የማዕዘን ምቱን መቷል። ቸርነቱ ፋይሳ የመታው ይመስለኛል። ስቴዲየም እንዳንጠፋ የሚያደርገን እንዲህ አይነት የደጋፊዎች። ስለዚህ ያዕቆብ አዝናኝ ንግግሮችንና ሙዚቃዎችን እየዘፈነላቸው ሳይታወቃቸው የእንጦጦ እንዳገት ሄዱ ነበር በተደጋጋሚ። በእንጦጦ ጫካዎች ግሩም ኳስ፣ አሪፍ ኳስ ነው። በኬንያ በኩል ምናልባት ከረጅም ጊዜ በኋላ ኒኮላስ ኦቾላ ግሩም ሙከራን ያደረገው። ይህንን ውጤት ማስጠበቅ ይጠበቅባቸዋል። አርምስትሮንግ ኦሞንዲ በረጅሙ ከመምታት ውጪ አማራጭ አልነበረውም። ፈርስተቾቻቸው በጣም ይደንቃሉ ስንል ነበር ባለፉት ጨዋታዎች ላይ። ዘላለም ግሩም ኳስ፣ አሚር ሚስባ ሌላ አስደናቂ ኳስ፣ ሁዜፋ ዳዊት ካሳው ሁዜፋ ሻፊ ሁዜፋ ቀላል ኳስ። ሌሎች አማራጮች መጠቀም የተሻለ ለግብ የቀረብን እንድንሆን ያደርግ ነበር። አሪፍ ሆኖ ተመልክቼዋለሁ። በቀኝ መስመር በኩል አርምስትሮንግ በረዥሙ የመጣው ኳስ ኢላማውን የጠበቀ አይደለም። ከኢትዮጵያ ብሔራዊ ቡድን ሳጥን ውስጥ እነዚህ አዳጊዎች በእድሜያቸው መምጣታቸውን በእርከናቸው በትክክል መምጣታቸውን ማረጋገጥ ነው። አስቀድመን ስንል እንደነበረው ከዚህ አስቀድሞ ከነበሩ ብሔራዊ ቡድኖች በተሻለ እድሜ ላይ የተሰራበት ብሔራዊ ቡድን ነው። በጣም አሪፍ ነው። ለቡድኑ እዚህ ትግል ውስጥ መግባት ቸርነት ነው ጥፋተኛ። የመስመር ውርወራ ሞሴስ ኦቾላ። ጨዋታው ተጠናቀቀ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮዎቹ ከጠንካራው ምድብ 1
ካደረጓቸው 4 ጨዋታዎች 3ቱን በማሸነፍ አንዱን ባቻ ውጤት በማጠናቀቅ በአንደኝነት ምድቡን ፈጽመዋል። 10 ነጥቦች፣ 6 የግብ ክፍያ